ሰላም እንደምን አላችሁ? ዛሬ ደግሞ ጋዛ የማን ናት በሚል ርዕስ የጋዛን አመጣጥ ታሪክና ወዴት እንደደረሰች አጠቃላይ ጋዛ የማን እንደሆነች ለማሳየት ከታሪካዊ ማስረጃዎች ተነስተን ይህንን ቪዲዮ ሰርተናል። ለሚወዱ ታሪክ ለሚወዱ በሙሉ ሼር አድርጉላቸው። ወደ ታሪኩ እንግባ። ታሪካችንን የምንጀምረው ከ3000 ዓመተ ዓለም ጀምረን ሲሆን መጨረሻ ደግሞ የምንጨርሰው በ2025 ወይም ደግሞ 2023-2025 ባለው ጊዜ ይሆናል ማለት ነው። ስለዚህ በጣም በብዙ ጊዜያት የተለያዩ ስልጣኔቶች የተለያዩ ሀገራት ጋዛን ለመያዝ ሞክረዋል። ጋዛን ኮንትሮል ማለት ነው። ስለዚህ መጀመሪያ ከመሬት አቀማመጡ እንምጣና ሁለት ቦታ ያለ የፍልስጤማውያን ቦታ አለ። እሱም የጋዛ ስትሪፕ እና ደግሞ የዌስት ባንክ ተብሎ በሁለት ይከፈላል ማለት ነው። ጋዛ ሲቲ በሰሜናዊው ክፍል የምትገኝ ስትሆን ዴሬብ አልባሃላ የሚባል መሀል ላይ ይኖራል። ካን ዮሐንስ እና ደግሞ ራፋ ደግሞ በደቡብ ክፍል አለ ማለት ነው። በመሀላቸው በጋዛ ሲቲ እና በዲር አልሃባ መሀል አንድ ወንዝ አለ። ይሄ በ3000 ጊዜ በ3500 ዓመት ዓለም በግብጾች የተሰራ ቦታ ነው ማለት ነው። ይሄ አሁን የተገኘ ቅሪተ አካል ሲሆን ወይም በአርኪኦሎጂ የተገኘ ቦታ ሲሆን በጣም ከነበረው ከኢጂፕቲያን ፒራሚድ አሰራር በፊት ወይም ደግሞ ከጊዛዎቹ በፊት የነበረ ቦታ ነው ማለት ነው። ስለዚህ ራሳቸው ግብፃውያን ግብፅን ከመከተማቸው በፊት ጋዛ ውስጥ የሰሩት ነው ማለት ነው። ስለዚህ 3000 ቢሲ ደግሞ ወይም ደግሞ 3000 ዓመተ ዓለም ላይ እስከ 2600 ዓመተ ዓለም ያለውን ክፍል ብዙ ማስረጃ የለንም። ግን ከዛ በኋላ ከ2600 ዓመተ ዓለም በኋላ ግን የከናናውያን በዛ ቦታ ላይ መሆንን መረጃዎች ያስቀምጡልናል። ይሄኛው አራት የተለያዩ ስልጣኔዎች ወይም ደግሞ አራት የተለያዩ ዘሮች እንደነበሩ ያሳየናል ማለት ከናናውያን፣ ባቢሎናውያን፣ አሶራውያን እና ግብፃውያን በዛ ጊዜ የነበሩ የተለያዩ ስልጣኔዎች ናቸው ማለት ነው። ስለዚህ እነዚህን ከናናውያንን እስራኤላውያን መጥተው ሲያሸንፏቸው ከግብፅ ተነስተው በሙሴ ምክንያት ሲያሸንፏቸው እና ያንን ቦታ ሲቆጣጠሩት በመጽሐፍ ቅዱስ ላይ እንመለከታለን። ሌሎች ታሪካዊ ኤቪደንሶችም ደግሞ አሉ። ስለዚህ አሁን ከከናናውያንነት ወደ እስራኤላውያን በሚል ተቀይሮ እነዚህ አራት ፓወር ስቴቶች ይኖሩ ነበር ማለት ነው። በብሮንዝ ኤጅ ወይም ደግሞ በነሐስ ዘመን የነበሩ ትልቅ ስልጣኔዎች ናቸው። ከዛ ደግሞ እስራኤላውያን ደግሞ በአይረን ኤጅ የነበረ ሌላ ስልጣኔ ነው ማለት ነው። ግን ተመሳሳይ ህዝቦች ናቸው ማለት ይቻላል። ኦልሞስት አብረው ስለሚኖሩ ማለት ነው። በ1991 የተገኘ በአርኪኦሎጂ የተገኘ ቦታ ሐማስ ነው ድጋሚ እንዲወጣ ያደረገው ማለት ነው። በ2017 የተገኘው በ1990ዎቹ ነው። በ2017 ላይ ደግሞ ድጋሚ እንዲወጣ ሐማስ አድርጎታል ማለት ነው። እሺ ቀጥሎ የምናገኘው ከ2300 ዓመት ዓለም እስከ 2000 ዓመት ዓለም ያለውን ጊዜ እናልፍና ይሄኛው የግብፃውያን የመሀለኛው ዘመን ስልጣኔ የነበረበት ጊዜ ነው። የተለያዩ ቅሪተ አካሎች ተገኝተዋል። ቅሪተ አካሎች ብቻ ሳይሆን ቅርጾች እና የተለያዩ ማስረጃዎች ተገኝተዋል። የተለያዩ ስዕሎችም በዛው በግዕዝ በጋዛ ሰርጥ ውስጥ ተገኝተዋል ማለት ነው። በ1050 ላይ ደግሞ ቱሞስ ሶስተኛ የሚባለው የፈርዖን ነው እንዳለ የነበረውን የካናናውያን ወይም ደግሞ ከናናውያንን ግዛት ከተማ
ተመልሶ ያበላሸው ማለት ነው። ከዛ ከእንደገና ሲቲውን ቢውልድ ሲያደርግ እንመለከታለን በ1450 ላይ ማለት ነው። ስለዚህ ከዛ በኋላ ግን አንድ ሌላ ነገር ሲፈጠር እንመለከታለን። በ1200 ዓመተ ዓለም ላይ የተለያዩ ከግሪክ የሚነሱ ሰዎች ፊሊስቴምስ ወይም ደግሞ ወደ ጋዛ ይመጣሉ። እነዚህም ደግሞ የተለያዩ ከተሞችን ይይዛሉ። መጽሐፍ ቅዱስ ላይም የአዶሽ፣ አስሎቆንም፣ የአቄሮን የሚባሉ ከተማዎችን ሲይዙ እንመለከታለን። እነዚህ ከተሞችን በአዲስ መልክ ይይዛሉ ማለት ነው። እነዚህ ከባህር የሚመጡ ወይም ደግሞ በሌላ ቋንቋ ከግሪክ አካባቢ የተነሱ ህዝቦች ማለት ነው። ስለዚህ ይህኛው ጊዜ የብሮንዝ ኤጅ ወይም ደግሞ የቀደመው የዚህ የነሐስ ዘመን ኮላፕስ ሲያደርግ ወይም ሲበላሽ ወይም ደግሞ ቦታውን ሲያጣ የምንመለከትበት ጊዜ ነው። ስለዚህ እስራኤላውያንም አሉ፣ ፍልስጤማውያን ደግሞ አሉ በተመሳሳይ መንገድ ማለት ነው። ፍልስጤማውያን እነዚህን 5 ከተሞች ከተሟል። እስራኤላውያን ደግሞ በላይኛው ወይም ደግሞ ከፍ ባለው የእስራኤል ክፍል እየኖሩ ነበር ማለት ነው። በዚህ ታይም ነው የመሳፍንት ታሪክ በብዛት የተፈጠረው። ለምሳሌ የሳምሶን ታሪክ፣ ከዛ በኋላ የዳዊት ደግሞ ብንመለከት እዚህ ጋታ በሚባለው ከተማ ነው ጎልያድም ሲኖር የነበረው። ስለዚህ ተመሳሳይ ቦታ ላይ ነው ታሪኮች ሲፈጠሩ የነበረው ማለት ነው። ስለዚህ እነዚህ ደግሞ አክሊሎቻል የሆነ ሪከርዶች ደግሞ አሉ፣ ወይም ደግሞ የተመዘገበ የመሬት ጥናት ማስረጃዎችን እናገኛለን ማለት ነው። እዚህ ከሆነ ጊዜ ግን በኋላ ፍልስጤማውያን ሲጠፉ እንመለከት ደግሞ ታሪክ ውስጥ ሳናገኛቸው እንቀራለን ማለት ነው። ስለዚህ ከ1200 ዓመተ ዓለም ጀምሮ ኮላፕስ እያደረገ የመጣው ጉዳይ ልክ 600 ዓመተ ዓለም ላይ ደግሞ ባቢሎን መጥቶ ይሁድ በሚባል ወይም ደግሞ ናቡከደነጾር መጥቶ ሲያወድማት እንመለከታለን ጋዛን ማለት ነው። ስለዚህ ኮንትሮል ማድረግ ብቻ ሳይሆን ማውደሙ ድጋሚ ከግብፅ ፈርዖኖች በኋላ ለሁለተኛ ጊዜ ዲስትሮይድ ስትደረግ ወይም ደግሞ ስጠፋ እንመለከታለን። ይሄ ደግሞ በሶፎንያስ ላይ በትንቢት የተነገረ ነው። በሶፎንያስ ምዕራፍ 2 ቁጥር 4 ላይ ጋዛ ሰው የማይኖርባት ባድ ትሆናለች፣ አስቀሎንም ምድረ በዳ ትሆናለች፣ የአሾዳም ነዋሪዎች በቀትር ከመኖሪያቸው ይባረራሉ፣ የአቄሮንን ሰዎች ከከተማይቱ ተጠራርገው ይወጣሉ የሚል ከተሞቹን ስም ጠርቶ ሶፎንያስ የተነገረው ትንቢት ሲፈጸም በባቢሎን እንመለከታለን ማለት ነው። ስለዚህ ይሄኛው ኦልሞስት የተነገረላቸው ትንቢት አለ። እሱን ትንቢት ሲፈጸምባቸው እንመለከታለን ማለት ነው። ስለዚህ መጽሐፍ ቅዱሳዊ የሆነ ማስረጃም ስለ እነዚህ ከተማዎች መበላሸት ወይም ስለነዚህ ከተማዎች መጥፋት ወይም ደግሞ መውደም የሚያሳዩ መረጃዎችን እናገኛለን ማለት ነው። ቀጥሎ በ539 ላይ የፐርዥያን ኢምፓየር ወይም ደግሞ የፐርዥያን ስርወ መንግስት ከእንደገና ሪቢውልድ ሲደረግ እንመለከታለን። ከዛ በኋላ ደግሞ የነበሩት ከባቢሎን በምርኮ የሄዱት እስራኤላውያን ደግሞ ጁሽ ተብለው ወይም ደግሞ አይሁድ ተብለው ሲመለሱ እንመለከታለን። ይሄኛው ደግሞ የአይረን ኤጅ ወይም ደግሞ የጠንካራው ዘመን ጅማሬ የሚሆንበት ጊዜ ነው። ስለዚህ ከዚህ በፊት ስለ አይረን ኤጅ፣ ስለ ብሮንዝ ኤጅ እና ስለ ክላሲክ ኤጅ ያነሳሁትን ቪዲዮ ከላይ አታች አደርግላችኋለሁ። ከዛ ውጪ ጋዛ ውስጥ 3 አይነት ወይም ደግሞ ከዛ በላይ የሆኑ ዝርያዎች ይኖሩ ነበር ማለት ነው። ከዚህ በፊት እንዳልነው ፓሌስቲያን የሚባሉ ከግሪክ የመጡ አሉ፣ ኢጂፕሽያኖች አሉ፣ ባቢሎኖች አሉ፣ ከዛ ደግሞ ካናናውያን አሉ፣ ደግሞ ሌላ አዲስ የመጡ ደግሞ ከሌላም ቦታ የሚመጡ ደግሞ ሰዎች አሉ። ስለዚህ ጋዛ የሁሉም ማዕከል ሆናለች ማለት ነው። ስለዚህ በፐርሺያ ጊዜ ደግሞ
ዲስትሮይ ማድረግ ሳይሆን ቢውልድ የማድረግ ከተማዋን እንደ አዲስ የመስራት ታሪክ በፐርሺያዎች ይጀመራል ማለት ነው። ይህም ደግሞ በ539 ዓመተ ዓለም ማለት ነው። ቀጥሎ የምንመለከተው በ332 ዓመተ ዓለም ደግሞ አንድ ወሳኝ የሆነ ነገር ሲፈጠር እንመለከታለን። አሌክሳንደር ዘግሬት ወይም ደግሞ የግሪኩ መሪ የነበረው አሌክሳንደር ዘግሬት ከተማዋን ሲቆጣጠር እንመለከታለን። ከፐርሺያዎች ሲቆጣጠር እንመለከታለን። ስለዚህ ግሪካዊ ከተማ ትሆናለች ማለት ነው። ስለዚህ የሄሌኒዝም ወይም ደግሞ የሄሌናዊነት ወይም ደግሞ የግሪክ አስተሳሰብ ፍልስፍና ማዕከል ትሆናለች ማለት ነው። ናባቴያንስ ደግሞ ከእንደገና አንድ ፖርት ወይም ደግሞ ወደብ ሲሰሩላት እንመለከታለን። ማዩማ ፖርት ይባላል ወይም ማዩማ ወደብ ይባላል። ይህ ወደብ ደግሞ በጣም ከብዙ ሀገራት ጋር በንግድ እንድትተሳሰር ወይም ደግሞ በዛ ዘመን ከነበሩ የንግድ ሀገራት ጋር እንድትተሳሰር ያደርጋታል ማለት ነው። በዚህ መንገድ ጋዛ እየቀጠለች ወይም ደግሞ በእንትንም እያደገች ትመጣለች። ግን ይህኛው የግሪክ ሆስሞስ በሚባል የጁሽ መሪ ደግሞ ከእንደገና ጋዛ ስትያዝ እንመለከታለን ማለት ነው። ዲስትሮይም አድርጓታል። በመጨረሻ ደግሞ ታሪኳን እንዲጠፋ አድርጓታል። ሆስሞስ የሚባል የእስራኤል መሪ ማለት ነው፣ ወይም ደግሞ የጁሽ መሪ። ከዛ ከጁሽ በኋላ ወይም ደግሞ ከእስራኤላዊው መሪ በኋላ ደግሞ በ63 ዓመተ ዓለም ደግሞ ሮማንስ ከእንደገና ሲቆጣጠራት እንመለከታለን። ከእንደገና ከተማዋን ሲቆጣጠር ብቻ ሳይሆን ሄሮዲያንስ ወይም ደግሞ በሄሮዲያን ሲመራ እንመለከታለን ማለት ነው። ስለዚህ ብዙ የሆኑ ከተሞችን ስለሚቆጣጠር ሮማውያን ጋዛ በአንደኛው በሚቆጣጠረው ከተማ ከሶሪያ በሚኖር ትእዛዝ ወይም ደግሞ እዝ ውስጥ ተቀምጣ ነበር ማለት ነው። ስለዚህ ሙሉን የዛን አካባቢ የሚቆጣጠረው ከሶሪያ ሆኖ ነው። ስለዚህ ሶሪያ ላይ ያለው ጋዛንም ያለውንም ቦታ ይቆጣጠር ነበር። ግን ጋዛ የበለጠ ለፍልስፍናው ከዛ ውጭ ደግሞ ለተለያዩ የሮማውያን የጣዖት አምልኮ የምትመች እንድትሆን ተሰርታ ነበር ማለት ነው። ለምን? ፖርቱ አለ። ከፖርቱ ውጭ ደግሞ ፖርቱ ደግሞ ለብዙ ነገር መግቢያ አድርጓታል። ስለዚህ የሶሪያ ፓለስቲኒያ ተብላ በሮም ትጠራ ነበረ ጋዛ ማለት ነው። ጋዛና ዌስት ባንክን ጨምሮ ማለት ነው። ስለዚህ ሮማውያን ከሶሪያ ሆኖ ነው ሲገዟት የነበረው ሲመሯት የነበረው። ግን በጣም ብዙ አይነት የጣዖት አምልኮም የነበረባት በጣም ብዙ አይነት የጣዖት አስተምህሮ የነበረባት ክፍል ነበረች ማለት ነው። ስለዚህ እነዚህ የምታያቸው ፎቶዎች የግሪክ፣ የሮማውያን፣ የአረብ እና ደግሞ የፍልስጤማውያን የተለያዩ የእስራኤላውያን የመሳሰሉት ጥርቅም አስተሳሰብ ያለባት ከተማ ናት ማለት ነው። እንደተለያዩ በሮም ዘመን እንደነበሩ ከተሞች የብዙ ባህሎች የብዙ ቋንቋዎች መናኸሪያ ነበረች ማለት ነው ጋዛ ማለት። ይሄ የምናየው ኤሊያ ካፒታሊና ማለት ብዙ የሚደረጉ የተለያዩ የጣዖት አምልኮዎችን የሚያሳይ ነው። ከዛ ውጭ ደግሞ እስራኤላውያን የተሰደዱበትን ይህን ማፕ ደግሞ መመልከት ያስፈልገናል ማለት ነው። ስለዚህ እስራኤላውያን በሶስት መንገድ ተበትነዋል። ስለዚህ በስፔን አካባቢ ያሉት እና በጀርመን እና በመካከል አውሮፓ ያሉት፣ ከዛ ውጭ ደግሞ ወደ አረብ የተሰደዱት የተለያዩ እስራኤላውያን አሉ። ይሄ ታይም ሮም የእስራኤላውያንን እንዲበተኑ ያደረገችበት፣ ከዛ ውጭ ደግሞ ቤተ መቅደሱም ደግሞ የፈረሰበት ጊዜ ነው፣ በ70 ዓመተ ምህረት ማለት ነው። ከዛ በ395 የሮም ዋና እምነት ክርስቲያኒቲ ወይም ደግሞ ክርስትና ሲሆን እንመለከታለን ማለት ነው። ሩፎሪየስ የሚባል ደግሞ አንድ ቅዱስ ወይም ደግሞ አንድ አስተማሪ ደግሞ በጋዛ ውስጥ እያስተማረ መጽሐፍ ቅዱስን እያስተማረ የነበሩትን የተለያዩ የሮማውያን ጣዖት ማምለኪያዎች ሲያፈርስ እንመለከታለን ማለት ነው።
ስለዚህ ጋዛ ውስጥ የመጀመሪያውን ፕሮፍሬስ ኦርቶዶክስ ቸርች ሲመሰረት እንመለከታለን። የኦርቶዶክስ ቤተክርስቲያን ፕሪፍሬስ የመሰረታት ይቺ በጋዛ የምትገኘው ቤተክርስቲያን ናት ማለት ነው። በዛን ጊዜ የመሰረታት ማለት ነው። በቅርቡ ነው። ይሄንንም ብዙ ሰዎች እንዲሞቱ ባደረገበት ፍንዳታ ይሄ ቤተክርስቲያንም አብሮ መፍረሱ ይታወቃል። ስለዚህ አንዳንድ ቦታዎች ላይ ከዚህ በፊት ስለነበሩት ስለ ዳዊት ስለመሳሰሉት ሰዎች የተለያዩ ምስሎችን በጋዛ ውስጥ በሚገኙ ዋሻዎች እና የተለያዩ ቦታዎችን እንመለከታለን። ከዛ 634 ዓመተ ምህረት ላይ ደግሞ የሙሐመድ መምጣት ወይም ደግሞ የመሐመድ ከሞተ ከ2 ዓመት በኋላ 2 ጦርነቶች ሲካሄዱ እንመለከታለን። በጋዛና በኢየሩሳሌም ውስጥ 2 የእስላምና የእስላሞችና በዛ ከተማ የሚኖሩ ህዝቦች ጦርነት ሲካሄድ እንመለከታለን ማለት ነው። ስለዚህ ከጥቂት ዓመታት በኋላ ሙስሊሞች ያንን ቦታ ወይም ጋዛን ሲቆጣጠሯት እንመለከታለን ማለት ነው። ስለዚህ ከሚቀጥሉት 400 ለሚበልጡ ዓመታት አረቦች ያንን ቦታ ሲቆጣጠሩት እንመለከታለን ማለት ነው። ስለዚህ በዚህ ጊዜ ብዙ የነበሩት ቤተክርስቲያኖች ወደ ሙስሊም መስጊዶች ሲቀየሩ እንመለከታለን ማለት ነው። ይሄ የምታዩት ይሄ መስጊድ በፊት ቤተክርስቲያን የነበረ ነው ማለት ነው። ስለዚህ ይሄኛው ደግሞ የፍልስጤማውያን ጣዖት የሚባለው ዳጎን ነው። የዳጎን ቤተ መቅደሶችም እንደዚሁ መስጊዶች ሆነዋል ማለት ነው። ቀጣዩ ትልቁ ለውጥ የሚታየው በ1099 የመስቀል ጦረኞች ኢየሩሳሌምን ለመያዝ ከአውሮፓ የመጡበት ወይም ደግሞ ከአውሮፓ የመጡበትን የጦርነት ጊዜ ነው የምንመለከተው። ይህም ደግሞ የጀሩሳሌምን ኪንግደም ወይም ደግሞ የኢየሩሳሌምን ኪንግደም ለመያዝ ወይም ደግሞ ከእስላሞች ለማስለቀቅ የመጡበት ጊዜ ነበረ። ይህም በጣም ጥሩ ውጤት አምጥቶ ክሩሴደሮቹ በ4 ጊዜ ወረራ 1 ጊዜ ይዘዋት ነበር ጋዛን ማለት ነው። ከዛ በኋላ ግን በ1187 በሌላ ሱልጣኔት ወይም ደግሞ አዩባዲያ በሚባል ሱልጣኔት ሲያዝ ተመልሳ እንመለከታለን። ከዛ በኋላ ግን በ1260 ትልቁ በሚባሉ ስልጣኔ በሞንጎሎች ድጋሚ ጋዛ ስትወረርና እንዳለ የነበራትን ከተማ ሲወድም እንመለከታለን ማለት ነው። ይሄ ደግሞ ሁሉጉ ካን በሚባለው መሪ የሚደረግ የሞንጎል ወረራ ነበር ማለት ነው። ከዛ ማሙሉክ ሱልጣኔት ከእንደገና ደግሞ ያቺን ከተማ ሲቆጣጠር እንመለከታለን ከ1260 እስከ 1516 ድረስ ማለት ነው። ስለዚህ ልክ እስከ ኦቶማን ኢምፓየር ወይም ደግሞ የቱርኮች ስልጣኔ ድረስ ማለት ነው። ኦቶማን ቱርኮች ግን ከተቆጣጠሯት በኋላ ጋዛን በሚገርም መንገድ ሲቀይሯት፣ ሲያስተካክሏት እና ሲያሳምሯት እንመለከታለን። ይሄ ዋናው ወሳኙ ጉዳይ ያኛው የፖርቱ በቅርብ ቦታ ላይ መገኘት ነው ማለት ነው። ጥሎ የምንመለከተው በ799 የተፈጠረው ጉዳይ ነው ማለት ነው። ስለዚህ በ1799 አንድ ወሳኝ ነገር ተፈጥሯል ማለት ነው። በጣም ብዙዎች የያዟት ከተማን ብትሆን እንግዲህ ፈርዖኖች፣ አሌክሳንደር ዘግሬት፣ ሮማውያን፣ ከዛ ውጪ ደግሞ ሞንጎሎች፣ ከዛ በኋላ ደግሞ ናፖሊያን ዶናፓርት ፈረንሳዊው የጦር መሪ ለመያዝ ሲሞክር እንመለከታለን፣ ሲይዛትም እንመለከታለን ማለት ነው። እዚህ አሌክሳንደር ዘግሬት፣ የሮም መሪዎች፣ ፈርዖኖች፣ የተለያዩ ሰዎች ይችን ቦታ በጣም ሲፈልጓት እንመለከታለን ማለት ነው። ከዛ በኋላ ግን የግብፅ መሪ የነበረው መሐመድ አሊ ፓሻ ድጋሚ ከፈረንሳይ ወይም ደግሞ ከናፖሊዮን ለመቀበል ወይም ደግሞ ለመያዝ ሲሞክር እንመለከታለን ማለት ነው።
ጋዛ በጣም ለግብፅ ቅርብ ናት፣ ወይም ደግሞ የግብፅ ሰሜናዊ ክፍል ከጋዛ ጋር ኦልሞስት የተገናኘ ነው። ስለዚህ በ1832 መሐመድ አሊ ፓሻ ጋዛን ሲቆጣጠር እንመለከታለን ማለት ነው። ስለዚህ ይሄኛው እንግሊዛውያንን በጣም ያናደደ ነበረ ማለት ነው። ስለዚህ እንግሊዞች ወይም ደግሞ እንግሊዝ በዛ ዘመን ዓለምን ለመቆጣጠር ዓለምን በቅኝ ግዛት ለመውረር የምትፈልግበት ጊዜ ስለነበረ ስለዚህ መሐመድ አሊን ከዚህ ቦታ ላይ እንዲወጣ ይነግሩታል። ስለዚህ በጦርም ያንን ነገር ሲፈጽሙ እንመለከታለን በወረራም። ከዛ በኋላ መሐመድ አሊ ግብፅ ላይ ራሱን ገድቦ እንዲቀመጥ እንግሊዛውያን ያደርጋሉ ማለት ነው። በዚህ ጊዜ የእስራኤላውያን ድጋሚ ተሰብስቦ ቦታ የመያዝ እስራኤላውያን ወይም ደግሞ ጁሾች ወይም ደግሞ አይሁዳውያን ድጋሚ ለመሰብሰብ ድጋሚ ቦታ ለመያዝ እየሞከሩ የነበሩበት ጊዜ ነበር ማለት ነው። ስለዚህ 2500 ዓመት ለሚሆን ጊዜ በተለያዩ ነገስታት በተለያዩ መሪዎች እቺ ቦታ ስትገዛ ቆይታለች ማለት ነው። የነበረው የጋዛ ቦታ ላይ የነበሩ ሰዎች ስም ከመሐመድ አሊ ፓሻ ወረራ በኋላ ፓለስቲኒያን በሚል ስም ውስጥ የሚካተት ነው። ሲቀጥል ደግሞ እምነታቸው የሙስሊም አረቦች፣ ክርስቲያን አረቦች እና ዛዮን ወይም ደግሞ ከጽዮናዊነት እንቅስቃሴ በፊት የነበሩ ጁሾች የሚኖሩባት ቦታ ሆና ነበር ማለት ነው። ስለዚህ እቺ ቦታ ስሟ ፓለስቲኒያ ተብሎ ይጠራል ማለት ነው ከ1832 ጀምሮ። ቀጥሎ ወደ መጀመሪያው የዓለም ጦርነት እንመጣለን። ስለዚህ ይህ ቅድም እንደነገርኳችሁ የመጀመሪያው የዓለም ጦርነት በዚህም ቦታ ላይ ሲካሄድ እንመለከታለን። በጣም ኦቶማኖችን ለማሸነፍ እንግሊዞች በዚህ አካባቢ ጦርነት ሲያደርጉ እንደነበረ እንመለከታለን። በዛ ጊዜ በነበረው ሁሴን ቤን አሊ በሚባለው የሳውዲ ወይም ደግሞ የአረብ መሪ ታግዘው እንግሊዛውያን ኦቶማኖችን ሲያሸንፉ እንመለከታለን። ስለዚህ ብሪቲሾች ይህንን ጦርነት ካሸነፍክ የሳውዲውን መሪ የአረብን ካርታ በዚህ መልኩ ቀይረን እንሰጣለን የሚል ቃል ኪዳን ገብተውለት ነበረ። ነገር ግን እንግሊዛውያን እንደሚገባ ያንን ቃላቸውን ሳያከብሩ ይቀራሉ ማለት ነው። ስለዚህ ፈረንሳውያን እና እንግሊዛውያን ለሁለት ከፍለው ያንን ቦታ ይዘው ነበረ ማለት ነው። በፈረንሳይ ጋር ግን ሌላ አይነት ውል ነበራቸው ማለት ነው። ሶሪያና ሊባኖስን ለመያዝ ከዛ ደግሞ ኢራቅ እና ከስር ያሉትን ደግሞ የተለያዩ ሀገራት ለመያዝ ለሁለት ከፍለው ለመያዝ ሌላ ከፈረንሳይ ጋር ያደረጉት ውል ስለነበረ የሳውዲውን መሪ በዚህ መንገድ ሲያገሉት እንመለከታለን። ብሪቲሽ በዚህ መንገድ እስራኤልን፣ ሊባኖስን፣ ጆርዳንን ስትቆጣጠር እንመለከታለን ማለት ነው። የሁሴን ቤን አሊ ልጅ የነበረው ሰው ደግሞ በዛ ቦታ ላይ የነበረ አሁንም ደግሞ ቀጥሎ ያሉት ዘሮቹ የጆርዳንን ስርወ መንግስት አስቀጥለው ይገኛሉ ደግሞ። ስለዚህ ሌሎች ደግሞ የጽዮናዊነት እንቅስቃሴዎች በአውሮፓ ውስጥ ይካሄዱ ነበር ማለት ነው። በጣም ብዙ አይነት መገለሎች ይደርሱባቸው ነበረ። አብሶ በመሀል አውሮፓ የነበረው የጁሽ ክንፍ በጣም ከባድ የሆነ ስቃይ ይደርስባቸው ነበር። ከአንደኛው ዓለም ጦርነት በኋላ ሁለተኛው ዓለም ጦርነት ላይ ደግሞ የተፈጠሩ ጉዳዮች እንመለከታለን። ቀጥሎ ለጁሾች የሚሆን ቦታዎች እየተፈለጉ ነበረ። 10 የሚሆኑ ቦታዎች ለመስፈር እየሞከሩ ነበር። አፍሪካ ውስጥ ወደ 3 የሚሆኑ ቦታዎች፣ ሰሜን አሜሪካ ላይ፣ ኤዥያ ላይም እንደዚሁ ብዙዎች ነበሩ። ይህ የመጀመሪያው በ1908 የተካሄደ በቴል አቪቭ ወይም ደግሞ አሁን ባለችው የእስራኤል ዋና ከተማ የተካሄደ የጽዮናውያን ስብሰባ ነበረ ማለት ነው። ስለዚህ እንዴት አድርገን የራሳችንን የሆነ መሬት እናገኛለን በሚል ከፍልስጤማውያን የተለያዩ ቦታዎችን መግዛት ይጀምራሉ ማለት ነው።
ይሄ ሰማያዊው የምታዩት በሰማይ የተቀለመበት የተገዙ የእስራኤላውያን መሬት ሲሆን አረንጓዴው ደግሞ ፍልስጤማውያን ይኖሩባቸው የነበሩ ከተማዎች ናቸው ወይም ቦታዎች ናቸው ማለት ነው። ስለዚህ ጋዛን ስትመለከቷት በብዛት ፍልስጤማውያን የነበሩበትን ቦታ ያማከለ ነው እና የተወሰነ ደግሞ ዌስት ባንክ ማለት ነው። ስለዚህ አውሮፓ የነበረው ጫና በጣም እየበዛ ስለመጣ ሌላ የሚሄዱበት ቦታ ስለሌለ ጁሾች ወደዚህ ቦታ ላይ መምጣት ይጀምራሉ። በዚህም በፓለስቲኒያን ወይም ደግሞ በቀደሙት ነዋሪዎች እና በእስራኤላውያን መሀል የተለያዩ ችግሮች መፈጠር ይጀምራሉ፣ ግጭቶች። ስለዚህ ይሄኛውን የመጀመሪያው ፍላግ የመጀመሪያውን ባንዲራቸውን ፍልስጤማውያን ያሳያሉ ወይም ይዘዋል ማለት ነው። ይህ የምትመለከቱት ብዙዎች የተገደሉበት ብዙዎች ለጁሽ የነበራቸው በአውሮፓ የነበራቸውን አመለካከት የሚያሳይ ነው። ናዚ ጀርመን ደግሞ ብዙዎቹን ወደ 6 ሚሊዮን የሚጠጉ ጁሾች ደግሞ መግደላቸው እናያለን። ስለዚህ ምን ያደርጋል የተባበሩት መንግስታት ከጦርነቱ በኋላ 2 ቦታ ይቺን ሀገር ይከፍላታል ማለት ነው። ለእስራኤላውያን እንደ ናቅባ በሚል ስም ይሄኛውን ባንዲራ ይዛ በዚህ ጊዜ 750 ሺህ የሚሆኑ ፍልስጤማውያን ከዚህ ቦታቸው እንዲገለሉ ተደርገዋል ማለት ነው። ስለዚህ ከተለያዩ አረብ ካንትሪዎች ከተለያዩ ቦታዎች ወደ እስራኤል ወደ አሁን ወዳለችው ወደ እስራኤል ብዙ እስራኤላውያን ወይም ጁሾች ይመለሳሉ ማለት ነው። ስለዚህ በ1947 ከ1920 እስከ 1917 ብዙ ነገሮች ይፈጠራሉ ማለት ነው። ስለዚህ ከዛም ቀጥሎ ከ1947 ቀጥሎ ኢጂፕቶች ድጋሚ ኮንትሮል ያደርጋታል ማለት ነው። ስለዚህ በ1967 ደግሞ ይቺን ጋዛ የምትባሏን ስትሪፕ ለማስወጣት ደግሞ የ6 ቀኑ ጦርነት ከእስራኤል ከጆርዳን እና ከሶሪያ ጋር እስራኤል ታደርግና የተለያዩ ቦታዎችን ከእነዚህ ሀገራት ትወስዳለች አሸንፋ ማለት ነው። ስለዚህ ጋዛ በእስራኤላውያን ቁጥጥር ውስጥ ትሆናለች ማለት ነው። ከዛ በኋላ በ1987 እስከ 1993 የመጀመሪያው የፍልስጤማውያን ኢንቲፋዳ ወይም ደግሞ የመጀመሪያው ተቃውሞ ወይም የመጀመሪያው መነሳሳት የሚባል ነገር ይጀመራል ማለት ነው። ስለዚህ ያሲር አራፋት ግን በዌስት ባንክ ላይ እንደ መሪ ተደርጎ ይሄኛው በዚህኛው በትልቁ ቦታ ላይ የሚገኘውን ቦታ ሲቆጣጠር እንመለከታለን። የተለያየ መንግስት በ1993 ፓለስቲኒያ ተብላ ትሰራለች ማለት ነው። ከዛ በኋላ ሁለተኛው ኢንቲፋዳ ደግሞ ከ2000 እስከ 2005 የተካሄደ ነበር። ያሲር አራፋት የሞተበት ጊዜ ነው። ስለዚህ 2 ቦታ የፍልስጤም ድርጅቶች እንዲፈጠሩ ያደርጋል ማለት ነው። ፋታህና ሐማስ የሚባሉ 2 ግሩፖች ወይም ደግሞ 2 ድርጅቶች ይፈጠራሉ ማለት ነው። ፋታህ የእስራኤልን መንግስት በድርድር በተለያዩ የሰላም መንገዶች አሸንፋለሁ የሚል ነው። ሐማስ ግን በጦርነት ነገሮችን ወይም ደግሞ በአመፅ አሸንፋለሁ የሚል ነው። ስለዚህ 2007 ላይ ሐማስ ጋዛን ሲቆጣጠር እንመለከታለን። ከዛ በኋላ ግን በ2023 ኦክቶበር 7 ላይ ግን ጋዛ ወይም ሐማስ እስራኤልን ጥቃት ሲያደርስ እንመለከታለን ማለት ነው። ከሐማስ ጋር እስራኤል በ2025 ዶናልድ ትራምፕ ከተመረጡ በኋላ እንደዚህ ከፈራረሰች በኋላ ለሰው ለማንም ሰብአዊ ሰው ሊያየው ከሚችለው መከራ በላይ ደርሶባት 20,000 በላይ ሴቶች ልጆችና ትልልቅ ሰዎች ከሞቱ በኋላ 329 የሚደርሱ በጎ አድራጎት ሰራተኞችና ጋዜጠኞች ከሞቱ በኋላ ሚሊዮኖች ከተፈናቀሉ በኋላ ከእንደገና የሰላም ስምምነት አድርገዋል ማለት ነው። አሁን ደግሞ ከጋዛ የነበሩትን ሰዎች ወደ ተለያዩ ሀገራት
ዶናልድ ትራምፕ ለመውሰድ እና ያንን ቦታ እንደገና ለማልማት እየሞከረ እንዳለ እንመለከታለን። ስለዚህ የጋዛ ታሪክ ይህን ይመስላል። እናንተ ጋዛ የማን ናት ብላችሁ ታስባላችሁ? ኮመንት ላይ አስቀምጡልኝ። መልካም ቀን ይሆንላችሁ።